ገብቶኛል። መጽሐፉን እነሱ ጋር ያለውን መጽሐፍ ይበርዛሉ አይበርዝም ሳይሆን ወይ ጥያቄው እንድትረዳኝ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን ነው የሚለው። አውቆ ተጽፎ ነበር እኮ በተውራትና ኢንጂል የሚለው የትኛውን ነው? ቁርአን አሁን የሚያገኙትን ከሚለው ቃል ላይ ነኝ። መጽሐፉን አለ መጽሐፉን ማለት እኮ ተጽፎ የሚያገኙት ማለት ሜንሽን ተደርጎ ማለት ነው። ሜንሽን ተደርጓል ነው በተውራትና በኢንጂል። ሱረቱ ማይዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ሰዎች አለ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ ድረስ በምንም አይደላችሁም እና አለ። ምን ማለቱ ነው? እስቲ አብራራልኝ ልስማው። አዎ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን አለ። ወደ እነሱ አልተወረደም እኮ የተወረደው ወደ ሙሳና ወደ ኢሳ ነው ተውራትና ኢንጂል የተወረዱት። ግን ወደ እነሱ ያስጠጋውና ያንን እስከምታቆሙ ድረስ ማለት ስለ ረሱል ሰለላሁ ዐለይሂ ወሰለም የመጣውን እዛ ላይ ያለው ነው ኦሪጂናሉን ይሄ እንትኑን ትክክለኛውን ነገር እስከምን በምንም አይደላችሁም እናል። ስለዚህ በእነሱ ዘንድ ተጽፏል የሚለው ነገር በተውራትና በኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ሜንሽን ተደርጎ እንደነበረ ነው የሚያሳየው እንጂ ያ መጽሐፍ አሁን ክርስቲያንና አይሁዶች ዘንድ አሁን እጃቸው ላይ ያለው ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ይናገራል የሚል ነገር አተረጓጎም የለውም። ኦኬ ማለት እነሱ ዘንድ ነብዩ መሐመድ የሚባል የማይጽፍና የማያነብ ነብይ እንደሚመጣ ያውቁ ነበር አባቶቻቸው? ነበር። አዎ ነበር። እንደዛ ይናገር ሱረቱ ማይዳ አረጋግጠው ነው አሁን ቁርአን እየነገረና የአምላካችን ንግግር አይደል? እንደ አምላካችን ያለ ንግግር እኮ ነው። አንደኛ ሁለተኛ ነገር ደግሞ ሁለተኛ ተበርዟል። ራሱ በጊዜ ሂደት ውስጥ ተበርዟል። አሁን ለምሳሌ ኤግዛምፕል ልስጥ። ዘዳግም 18 ላይ ያለውን አይሁዶች የሚጠብቁት ማንን ነበረ? አይሁዶች ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ለምሳሌ ኤግዛምፕል ዘዳግም 18 ከነሱ ወገን የሚነሳ ነብይ እንዳለ ይጠብቃሉ እኮ። የሚጠብቁት ከመሲሁ በተለየ መልኩ ነው ወይስ መሲሁ ነው ብለው ነው የሚጠብቁት? ዮሐንስ 1:29 ላይ ያለው አይ ነብይ እንደሚነሳ ይጠብቃሉ እኮ። ግን ከመሲሁ በተለየ መልኩ ነው ወይስ መሲሁን ነው ዳይኮቶማይዝ አድርገው ነው የሚጠብቁት? ሊሸጡት ሲሉ አንተ በቦታው አልነበርክም ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም አልነበሩም። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 43 እና 44 ላይ ስትመለከተው እንደዛ ነው የሚናገረው። ምንድን ነው የሚናገረው? መርየምን ማን እንደሚያሳድጋት ዕጣ ሲጣጣሉ በቦታው አልነበርክም አለ። ያ ነገር ገይብ ነው። ራሱ ወደኋላ የነበሩትም በምን አውቃለሁ አይባልም። አንተም ልታውቅ አትችልም። ራሱ ገይባት የሆኑ ነገሮችን አላህ ነው የሚያውቀው፣ ወደኋላ የነበሩ ነገሮችን ማለት ነው እንጂ እንደሱማ በምን አውቃለሁ ስትል አርኪኦሎጂካል እና አንትሮፖሎጂካል ማስረጃ ልስጥህ። እሱን አይደለም እኮ አሁን የኔ ጥያቄ ወሂድ ምን አለ መሰለህ፣ አሁን ከእሳቸው ጋር መገለጥ መጣ። ከመገለጡ አንዱ እሳቸው ራሱ አያውቁትም እነዛን መጽሐፍት አያውቋቸውም፣ ግን ገይብ የሆኑ ነገሮችን ነገራቸው። ለምሳሌ ለመላእክት ለአደም ስገድ ባለ ጊዜ አስታውስ ይላል አይደለ? አዎ አሁን ለምሳሌ የኔ ጥያቄ ደግሞ 157 ላይ ከእሳቸው ያልሆነ ይሄ ቁርአን ከእሳቸው ያልሆነ ከልባቸው የፈለቀ አይደለም ከአላህ ነው የወረደው ካልን ቁጥር 157 በተውራትና በኢንጂል ተጽፎ የሚያገኙትን ነው የሚለው። ተጽፎ ማለት በእስክሪብቶና በእንትን ተጽፎ ነው የፈለከው? ተውራት ጽሁፍ ነው አይደለም? እንደዛ አይደለም። ቁርአን ከተብና የሚለው ቃል አልን ነው በማለት ደረጃ ነው። ለምሳሌ ኤግዛምፕሎችን ልስጥ። መጋደልን በእናንተ ላይ ተጻፈ ይላል ቁርአን ላይ። በማለት ተጻፈ አለ፣ በእናንተ ላይ ተጻፈ አለ። ማን የጻፈው? እንትን አሁን ጽሁፍ የሚለው የትንቢት ንግርት ሊሆን ይችላል፣ ትእዛዝ መተላለፍ ሊሆን ይችላል። አንተ ጥያቄ አሁን ትንሽ እንትን እያለ እየመጣ ተጽፎ የሚለውን ነገር በሆነ በስክሪፕቸር ላይ በወረቀትና በእስክሪብቶ ተጽፎ የሚለውን ነው የተረዳህበት ወይስ ተነግሮ በሚል ነው የተነገረ? እኔ እኮ ተነግሮ እያልኩ ነው የማወራው እስካሁን። አንተ ተጽፎ ነው። ኦኬ አሁን እንደዚህ ነው። ተውራት የእጅ ጽሁፍ አይደለም። ኖ አይ የሚያወራው ነገር አሁን ለምሳሌ በእንትን ላይ በሱረቱ ማይዳ ማነው በሱረቱ ሐዲድ ምዕራፍ 57 ቁጥር 25 ላይ ወደ እነርሱ መጽሐፍትን አወረድን ይላል አይደል? ወደ ነቢያት
ወደ ነቢያት የወረዱ መጽሐፍት አሉ። በዛ ውስጥ ትንቢት ሊነገር መጽሐፍ ይችላል። የሚለው ቁርአን መጽሐፍ የሚለው አንተ ቁርአን እኮ የሚለው በወረቀትና በእስክሪብቶ የተጻፈ ብቻ አይደለም። መጽሐፍ የሚባለው በቁርአን ኪታብ የሚለው ቃል በቁርአን ውስጥ ሬቪሌሽንን ለማመልከት ይመጣላ። በእኛ በኢስላም አስተው ተውራት አሁን እኔ እንድረዳ ተውራት አይደለም የሚያወራው ተውራትና ኢንጂል ነው የሚለው ሁለቱንም ነው ያጠቃለለው። ኢንጂል ሲጀምር ከሁለቱ አንዱ ደግሞ ወይዲ ከተውራትና ከኢንጂል ተውራትና ኢንጂል ነው። በተውራትና በኢንጂል ተጽፎ ስለሚል ኢንጂልንም ተጽፎ ብሎ አካቶታላ። ተውራትና ኢንጂል ተጽፎ የሚለው እዚህ ጋር የሚያመለክተው ተነግሮ ወይም ተደነባ ማለት ነው ትርጉሙ እንጂ ተጽፎ ማለት የሆነ በእስክሪብቶና በእንትን ተጻፈ ማለት አይደለም። ለምሳሌ ኤግዛምፕል ልስጥ። ቁርአን ወደ እናንተ መጽሐፉ ወደ ረሱል ሰለላሁ ዐለይሂ ወሰለም ወርዷል አይደል? መጽሐፉ ወርዷል። ኤግዛምፕል ነው መሰጠ እንዲገባ የቁርአንን ቋንቋ እንዲገባ ነው። ወርዷል አይደል? መጽሐፉ ወደ ረሱል ሰለላሁ ዐለይሂ ወሰለም መጽሐፍ ወርዷል አይደል? መጽሐፍ ወርዷል አይደል? የወረደው ምንድነው? መጽሐፍ ቂርጣስ ነው የወረደው ወይስ ሬቪሌሽን ነው የወረደው? ሬቪሌሽን ነው። ሬቪሌሽን ነው የወረደው። አዎ ሬቪሌሽኑን ኪታብ አይለውም ይለዋል ቁርአን ይለዋል። ሬቪሌሽኑ ኪታብ ተብሎ ሊጠራ ይችላል። አዎ ከተበ ማለት ተናገረ በሚል አይመጣም፣ ይመጣል በቁርአን። አሁን ያንተ አካሄድ ገብቶኛል። በነገራችን ላይ እንዲገባ ነው ለመረዳት ሞክረው። አሁን ለምሳሌ ጾምን ከእናንተ በፊት ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንዲገባ ነው። ጾምን ከእናንተ በፊት በነበሩት እንደተጻፈ በእናንተ ላይም ተጻፈ ይላል አይደል? ይላል አይደለ? ተጻፈ ሲባል ምን ማለት ነው? ተጻፈ ማለት ድንጋጌ የተሰጠ ነው። ተነገረ ማለት ነው። ተነገረ በእናንተ ላይም ተነግሯል። ከዚህ በፊት በተነግሮ እንደነበረ ነው። ሱረቱ አንቢያ ምዕራፍ 21 ቁጥር 108 ላይም እንደዛ ይላል። ምድርን መልካሙ ባሮች ያወርሷታል የሚለውን ከዚክሩ በኋላ በዘቡር ጽፈናል ይላል አላህ። ጽፈናል ሲል ምን ማለቱ ነው? ተናግረናል ነው አይደለ? የቁርአን ቋንቋ። ስለዚህ በተውራትና በኢንጂል ተጽፎ የሚለውም ተነግሮ የሚለውን ነው የሚያመለክተው እንጂ ተጽፎ ሲባል በወረቀትና በእስክሪብቶ ተጽፎ የሚለውን ነገር አይደለም የሚያመለክተው። ኦኬ እንትን ሐሳቤን አሁን አንተ ያተናገርከውን ነገር በትክክል እንደምረዳህ ወይዲ ቁጥር 156 ላይ እዛው ላይ ከፍ ብዬ አንድ ነገር ልበል። ለኛም ለዚያች በቅርቢቱ ዓለም መልካሚቱን በመጨረሻይቱም ጻፍን ይላል። ጻፍልን ነው። እኛ ወደ አንተም ተመለስን። ጻፍን ሲል ነገርን። ጻፍን አይደለም የሚለው። እስቲ ያው ጥቅሱን በደንብ እስቲ አንዴ ድገመው። ጻፍንልህ እኮ ጻፍንልህ ማለት ምን ማለት ነው? ተናገርንልህ ነው። እንደዛ አይደለም። አዎ ተግተን የሚለው ቃል ተናገርን ተብሎ እንደሚተረጎም እረዳለሁ ነው። እኔ ከተረዳ በተውራትና በኢንጂል ስለ ረሱል ሰለላሁ ዐለይሂ ወሰለም ተነግሮ ነበረ። ተነግሮ የነበረ ነብይ ነው። ይሄ ነብይ ይሄ የማይጽፍና የማያነበው ነብይ በተውራትና በኢንጂል ተጽፎ ወይም ተነግሮ ለሚገኘው ነገር እሱን ለሚከተሉት እጽፋለሁ፣ እናገራለሁ ወይም ደግሞ ምንዳውን አስታውሳለሁ፣ መዘግባለሁ እያለ ነው ያለው አላህ። ግልጽ ነው። አንተ በተናገርከውና ሀሳብ በሰጠኸው መንገድ ለመረዳት ሞክሬያለሁ። ግን ወሂድ እዚህ ጋር ተውራት የተባለው ቃል ገብቶልናል። ምን ብሏል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ ብሎ ቃል ገብቷል። ኢስላም ነቢያቶች ሁሉ የኖሩበት ብቸኛው መለኮታዊ ሃይማኖት ነው። ያዕቆብ ለልጆቹ ምን ሲል ያዛቸዋል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ይሄ ነው አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል? በሰለመበት ጊዜ የኃጢአትን ምህረት ያገኛል። ወደ እርሱ ሲመለሱ ባሪያዎቹ የሚምር የሆነ አምላክ ነው። አምላክ አላህ ሱብሓነሁ ወተዓላ ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እምርለታለሁኝ ይላል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ላይ ካሉት ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ እምርላቸዋለሁ እያለ ይናገራል። ይሄ ነው። ሌላኛው አንድ ሰው እስልምና ከተቀበለ በኋላ ሻወር እንደወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ እንግዲህ የመጀመሪያው ትእዛዝና መሰረት የእስልምና ማይዳ ምዕራፍ 5 ቁጥር 32 ላይ አንድ ነፍስን የሚያጠፋ የዓለምን ሕዝብ ሁሉ እንደሚያጠፋ ነው ብለን ጽፈናል ይላል። አሁን ለምሳሌ ኤግዛምፕል ነው የምነግርህ። ምን ብለናል አለ? ጽፈናል አለ። እያዳመጥከኝ ነው ቤሪያ? አዎ እየሰማሁ ነው። ማይዳ ምዕራፍ 5 ቁጥር 32 ላይ ምንድን ነው የሚለው?
ምንድን ነው የሚለው? ምን ላይ 32 ላይ 5:30 ላይ ይኸው ማሱ ይጠቅማል። ትንሽ ሀሳብን ያሳልጥልሃል። 5:32 ማለት ተውባ የአላህ ስብሐነሁ ወተዓላ እዝነት ይሰፍንባቸዋል፣ እነዚህ ናቸው ቅኑን መንገድ የተመሩትን ብሎ ተናግሯል። ለእነዚህ ሰዎች እንዳጠቃላይ በቀጣዩ ዓለም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በምድር ላይ ሳሉ አደጋ የደረሰባቸው ሰዎች በአካላቸው ላይ በቀጣዩ ዓለም ጸጋን ይሰጣሉ አሉ። በሚሰጡ ጊዜ ጤነኛማ የነበሩ ሰዎች በምድር ላይ ይመለከቷቸዋል አሻግረው ከሩቅ። የዛኔም ምን ነው እኛም እንደነሱ በምድር ላይ ተፈትነን በነበር ይህን ሁሉ እንዳናገኝ ነበር ብለው እስኪመኙ ድረስ ብለው ተናግረዋል። ልክ እንዲሁ እነሱ ራሳቸውም ድረስ በጸጋው ያንበሸብሻቸዋል ብለው ተናግረዋል። ይሄ ነው እና በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መታ አደጋ ደርሶብኛል በህይወቴ ላይ አላህ እንዲያነሳልኝ ጸልይልኝ አለቻቸው። እጸልይልሻለሁ ግን በቀጣዩ ዓለም ከምታገኘው አንጻር ብትታገሺ ለአንቺ የተሻለ ነው አሏት። አይሽ አይደለ? በቀጣዩ ዓለም ታላቅ ምንዳ እንደሚያገኙ ኢስላም ያስተምራል። ልክ እንዲሁ የሆነ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ማየት የተሳነው ሰው ነው። ያ ረሱላላህ ኡድዑላህ ሊ አን የሩደኒ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን አላህ እንዲያበራልኝ ይጸልዩልኝ አላቸው። አያሱ ማየት የተሳነው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ወጣት ነው ይሄ ሰው። ማየት ፈልጋለሁኝ አላቸው። ኢንሽእተ ደዐውቱ ለክ ፈረደ ላሁ ለክ በሰረክ አሉት። ወኢን ሰበርተ ፈለከ ኸይሩን ለከ ዛሊክ አሉት። ፈሁወ ኸይሩን ለክ ከፈለክ አሁን ጸሎት አድርጌልህ አይንህ ይበራልሃል ይመለስልሃል አሉት። ነገር ግን ብትታገስ ለአንተ የተሻለ ነው በቀጣዩ ዓለም ካለው ምንዳ አንጻር አሉት። ሰውየው ግን የፈለገው ማየት ነበር። አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ በቃኝ ከዚህ በኋላ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ወዲያው አይኑ በራ፣ አይኑ ተመለሰ። የሰዎችን አይን ያበሩ ነበር ነቢ ሰለላሁ ዐለይሂ ወሰለም ካደረጓቸው ተአምራቶች መካከል አንደኛው ይሄ ነው። ወዲያው ሰውየው መጣ፣ እዛው ዱዓ አደረጉለት፣ አይኑ በርቶለት ሄደ ሰውየው። ቦታቸው አላረም እና ይሄን ሰው ያሉትን ነገር ነው ልነግራችሁ ፈልገው። አደጋ ደርሶበት በምድር ላይ ሶብር ያደረገ ከአላህ ዘንድ በቀጣዩ ዓለም ያዘጋጀልኝን ጸጋ አገኛለሁኝ ብሎ ኢህቲሳብ ያደረገ ሰው በጣም ታላቅ ምንዳ አለው። ምን ነው በምድር ላይ ከዚህ በላይ አደጋ ደርሶብህ ነበር ብሎ እስኪመኝ ድረስ አላህ ስብሐነሁ ወተዓላ በጸጋው ያንበሸብሸዋል ተብሎ ተገልጾለታል። ያ ነው። እሺ አመሰግናለሁ። መርሐባ። እሺ ያ ጀማዓ አዛን እያለ ነው። እዚህ ዛህራ አለች መሰለኝ። ዛህራ ቀጥይላቸው። እሺ ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ባለው እንቅስቃሴ ከፕሮቴስታንቱ እስከሚጀመርበት ጊዜ ድረስ ለዚህ ለዘመናት ያክል ፈጣሪ ዝም ብሎ ነበረ። ስላሴውያን ሲፈነጩ ዝም ብሎ ነበር ሲያይ የነበረው። ነብይ አላስነሳም። መልእክተኛ ምንም ነገር ያደረገው ነገር የለም በታሪክ ውስጥ። እንግዲህ መጽሐፍቶቹን መበረዙን ታምናለህ አንተ። ክርስትና ጭምልቅልቁ መውጣቱን ታምናለህ። ክራይስቶሎጂካል የሆነ እንትኖቹን ዳይኮቶማይዝድ የሆኑ ነገሮች የሆኑ ሃይፖስታቲስ ዩኒየን የሚባሉ ነገር እነ ሚያፊዚስ ዲያፊዚስ ምናምን ነገር ሞኖፊዚስ ምናምን የሚባሉ ጭምልቅልቅ ያሉ ነገሮች ግሪክ ሮም ፍልስፍናው እንደተበረዘ ትሪኒታሪያን የሚባሉ ነገሮች ኮንኮርድ እንዳደረጉ መንግስት እንደሆኑ ታውቃለህ በታሪክ ውስጥ። ይሄን ያህል ዘመን ዩኒታሪያኖች ከጠፉ በኋላ እናንተ በ1987 እስከምትመጡ ድረስ ለ1000 ምናምን ዓመት ፈጣሪ ዩኒታሪያን የሆኑ ልክ እንደ ሐዋርያትና እንደ ነቢያት አንድ አምላክን የሚያመልኩ እንዲያመልኩበት የሚያስችል ነቢይ ሳይልክ ጸጥ ብሎ ነበር ሳይለንት ላይ ቁጭ ብሎ የነበረው። እንግዲህ ሰዎች እንዲመረምሩ ነው አይደል? እኔ ከኢየሱስ ክርስቶስ በኋላ የሐዋርያት ሥራ ምዕራፍ 17 ላይ ወይድ እንዳስቀመጠው እግዚአብሔርን ይፈልጉ ዘንድ ተለቀዋል ሰዎች እየመረመሩ ማለት ወደ ክርስቶስ ይመለሱ ዘንድ። አሁን መጽሐፉ አለ በእጃቸው፣ ትምህርቱ አለ፣ የአንድ አምላክ አስተምሮ አለ። ስለዚህ እየመረመሩ ነው መድረስ ያለባቸው እንጂ የግድ ነብይ መላክ አለበት ብዬ እኔ እንደዛ አለ። መጽሐፉ ተበረዘ። መጽሐፉ በእነሱ እጅ ነው ያለው። ኢቨን እንኳን መጽሐፍ አሁን የያዝከው መጽሐፍ ራሱ አንተ እንደተበረዘም ራሱ ነግረኸኛል። በትሪኒታሪያን እጅ ነው ያለው። ኢቨን ማኑስክሪፕቶቹ ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ፣ ኤፍሬም የምትለው ትሪኒታሪያን እጅ የተሰሩ ናቸው። እነሱ ናቸው ያዘጋጁት። እነሱ ያዘጋጁትን ላምናቸው አልችልም። እኔ ለምሳሌ
ለምን ብለህ ብትለኝ እነሱ ለቴዎሎጂያቸውን ቴዎሎጂያይዝ ለማድረግ የቴክስቹዋል ቫሪያንት እንኳን ራሱ አለው። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለው ሞኖጌነስ ሂዮስ የሚለው አለ የአሌክሳንድሪያ ትርጉም ላይ። ቫቲካነስ ደግሞ ሞኖጌነስ ቴዎስ ይላል። የትኛውን ነው አንተ የምትቀበለው ከማኑስክሪፕቱ መካከል? ለምሳሌ በእነሱ እጅ ካለው ማኑስክሪፕት ኤግዛምፕል ነው የምነግርህ። የሆነው አምላክ የሚለውን ቃል እኔ አልቀበለውም። ለምን አትቀበለው? ምንድነው ስታንዳርድ? ሁለቱን የሚመዝልን የትኛው ነው መመዘኛ? የትኛው ነው ትክክል? ምክንያቱም የቀድሞ መጽሐፍትን ሁሉ አጥርተህ ስትመለከት እኮ ባይብል ላይ ኢየሱስ ክርስቶስ ሰው እንደሆነ እንጂ አምላክ እንደሆነ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለው የትኛውን ነው የምትቀበለው? የትኛው ማኑስክሪፕት ነው? ሁለቱም ማኑስክሪፕቶች የሚዳኝልን ምንድን ነው? በምን ትዳኛቸዋለህ? ሞኖጌነስ ሂዮስ የሚለው ነው ሞኖጌነስ ቴዎስ የሚለው ነው? የትኛው ነው ያለው ትክክለኛው? እኔ አንድያ ልጅ የሚለውን እንጂ የሆነው አምላክ የሚለውን አልቀበልም። በምን ስታንዳርድ መረጥከው? በምን አወቅ ትክክለኛ ስለ ዮሐንስ የትኛው ነው የጻፈው በትክክል ያስቀመጠው? እኔ ልጅ የሆነውን ወይንም ሰው የሆነውን ብሎ እንደጻፈ ነው። የትኛውን ያስቀመጠው ዮሐንስ? በምን አወቅ ነው የምልህ። ሁለቱም ከትሪኒታሪያን ነው የወሰድከው፣ ከስላሴ አማንያን ነው የወሰድከው። ኦኬ፣ የመጽሐፉ አውድ እኮ የዮሐንስ ወንጌልን እያንዳንዱ አሁን የትኛውን ነው ነው? ሁለቱም ማኑስክሪፕቶቹ አሁን አውድን ምናምን ብትልም እኮ ሁለቱንም አውዱን የምትለው መጽሐፍ ከትሪኒታሪያን እጅ የተወሰደ ነው ነው የምልህ። ቫቲካኔስም፣ አሌክሳንድሬስም፣ ኤፍሬማይም፣ ኮዴክስ ቤዛይን የምትለውም ኮዴክስ ዋሽንግተንስ የምትለውም ከክርስቲያኖች ነው የተወሰደው። ለዛውም ትሪኒታሪያን ከሚባሉ ክርስቲያኖች። እንትን አለ አሁን እኮ ወሂድ በሁለተኛውና በሶስተኛው ክፍለ ዘመን እኮ አሪዮስ አለ እኮ አሪዮስ እኮ የእነሱ ዶሚኔሽን የመጣው እኮ ከዛ በኋላ እኮ ነው። የአሪዮስ ትምህርት ከእናንተ ጋር አይገናኝም። ልንገርህ፣ የአሪዮስ ትምህርት እኮ በአጭሩ ወልድ ፍጡር እንደሆነ ያምናል። እሱ ፍጥረቱ ከዓለም ከመፈጠሩ በፊት ነው ብሎ ነው የሚረዳው። ዩኒታሪያኖች የነበሩት ደግሞ ዳይናሚክ ሞናርኪዝም የሚባሉት የነበሩት እነሱም ከሆነ ውጤት እንደሆነ ቀጥሎ ተናገረ። ልብ አላቸው፣ ሰጥቷቸዋል። ልብ ግን የእርሱን ቃል ማገናዘብ አይፈልጉም። አይን ፈጥሮላቸዋል፣ ማየት ግን አይፈልጉም። ያን ቃሉን ጆሮ ፈጥሮላቸዋል፣ ያን ቃል ሰምተው መታዘዝን አይፈልጉም። አሻፈረኝ አሉ። ለእነዚህ ሰዎች ታዲያ ፍጻሜያቸው ወዴት ሊሆን ይችላል? እነዚህ ሰዎች ወደ ጀሃነም ነው የሚሆኑት። ያ ነው። ልክ ነህ። እና በቃ ሰው ሲጀመር ተፈጥሯል እና ለገሃነምም ሆነ ለሲኦል ተፈጥሯል። በምን ምክንያት? በስራው በሚሰራው ምክንያት በቃ ገሃነም ይገባል። በስራው ልባላቸው የስራ ውጤት ነው። ጀነትና ጀሃነም የስራ ውጤት ነው እንጂ አምላክ አላህ ሱብሓነሁ ወተዓላ ቀድሞ አንተን ለገነት አንተን ለገሃነም ብሎ አዘጋጅቶ አይደለም። በጣም በርካታ ቦታ ላይም ላሳየ እችላለሁ። አላህ በቁርአን ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላቸዋል። ወደ ጀሃነም ሲያስገባቸው ጊዜ የትንሣኤ ቀን ስትሰሩ በነበራችሁ ስራ ገሃነምን ቅመሱ እላቸዋለሁኝ አለ። አየህ፣ ስትሰሩ በነበራችሁ ስራ ምክንያት ይላቸዋል። የገነት ሰዎችንም ሲገልጻቸው ምን አለ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን የገነትን ጸጋ ስትሰሩ በነበራችሁ ስራ እንድትወርሱ ተደረጋችሁ ይላቸዋል። ሁላቸውም የስራቸው ውጤት እንጂ ገነትና ገሃነምን የሚያገኙት ቀድሞ አምላክ አንዱን ለገነት አንዱን ለገሃነም ብሎ አዘጋጅቶ አይደለም። እሺ፣ የስራ ውጤት ነው። በቃ እሺ፣ ዛህራ ቀጥይላቸው። እሺ፣ እኔ ወደ መስጂድ ላይ ነው። እሺ፣ ጥያቄ አለህ ሌላ ወገናችን? ጥያቄ የለኝም፣ ጨርሻለሁ። በቃ ሰላም። እሺ፣ ሌላ ጥያቄ ያለው ካለ አስገቡ አድሚኖች። እኔ ማስገባት አልቻልኩም። ሰላም ዛራ፣ እንደምን አለሽ? ሰላም፣ አልሐምዱሊላህ። ሰላም ነው አለን። እና ሻምበል እባላለሁ። ጥያቄ እንኳን ኑሮኝ አይደለም የመጣሁት። ምን አለ መሰለሽ፣ ወደ እስልምና ለመምጣት ጉዞ ላይ ነኝና ዱዓ ብታደርጉልኝ። እና ምን አገደ? ዱዓ እናደርጋለን። ኖ አይ በዚህ በላይቭ ወይም ደግሞ ቀጥታ ሳይሆን ከወንድማችን ጋር አንድ ላይ ማለት አግኝቼው በደንብ ያለውን ነገር አስረድቶኝ በደንብ እንዲያስረዳኝ ስለፈለኩኝ ታሱ ጋር ተገናኝተን አንድ ቀን ቀጠሮ ቢይዝና
ነበረ። ስለዚህ በዚህ በላይቭ አይደለም ላይቭ ላይ መያዝ አትፈልግም? ላይቭ ላይ መያዝ አትፈልግም ነው? ላይቭ ላይ ነው። አይ በዚህ ሳይሆን ቀጥታ ስልሽ አላ ብዙ ነገሮች አስረድቶኝ ያለው ነገር ምን ማድረግ እንዳለብኝ በላይቭ ሳይሆን ቀጥታ በቃ በትክክል ነገር ማለት ነው። አይ እንትን ለማወቅ ቀላል ነው ብዬ እኮ ነው። አሁን ለመስለም ከፈለክ አንተ ለማሳወቅ ቀላል ነው። በቪዲዮ ማሳየት ይቻላል። በተለያዩ ነገራቶች መማር ይቻላል። ሰላት አሰጋገድ ምናምን ከሆነ መማር ፈልገህ ከሆነ ያንን ማለት ነው። ወላኪን ዋናው ጥያቄ ተመልሶልህ ከሆነ ግን አትዘግይ። ለአኑ ሞት መቼ እንደሚመጣ አይታወቅም። ገብቶሃል? ዋናው ጥያቄ በቃ ስለ አንዱ አምላክ ያለው ነገር በደንብ ተመልሶልህ ከሆነ ወደ እስልምና ቀጥታ ነው መግባት ያለብህ። ሰላት አሰጋገድ፣ ጾም ምናምን ከሆነ ግን መማር ትችላለህ። በመማር ማወቅ ትችላለህ። ያንን ቀላል ነው ያንን ማለት ነው። ከሱ ጋርም ተገናኝተን ሊሆን ይችላል። እንደዚሁም ደግሞ እኛም ልናስተምረን እንችላለን። አይ እኔ በቃ ምን አለ መሰለሽ አንዳንድ ብዙ ማወቅ እንፈልጋቸው ነገሮች ስላሉ ከሱ ጋር ተገናኝቼ ትምህርቱን በደንብ ሰጥቶኝ እንዴት እንደምድን መዳን በአላህ እንደሆነ እንዴት በደንብ አስረድቶኝ ይሄን ነገር ተረድቼ ባተውሱ ጋር ሁሴን እኮ ውጭ ነው ያለው፣ ሀገር ውስጥ አይደለም። ውጭ ነው እንደ ያለው። ሰለመዳን እዚሁ ልናስረዳህ እንችላለን። ቀላል ነው። ሰለመዳን ምንድነው ጥያቄ? ሰለመዳን ምንድነው ጥያቄ? ጠይቀኝና እኔ ልመልስልህ። ጠይቅ። አሁን የፈለግከውን መጠየቅ ትችላለህ። የማውቀው ከሆነ እኔ እመልስልሃለሁ። ኦኬ ወጣሽ ነብይ ነው። አላህ Subhanahu Wa Ta'ala በሱረቱ መርየም ላይ ምን ይላል? ኢየሱስ ያለውን ሲነግረን ኢኒ አብዱላህ እኔ አላህ ባሪያ ነኝ፣ አታኒየል ኪታብ መጽሐፍ ሰጥቶኛል፣ ወጀዐለኒ ነብይ ይላል፣ ነብይም አድርጎኛል ይላል። ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ እያለ ይቀጥላል። እና አላህ Subhanahu Wa Ta'ala ነብይ አድርጎታል። አላህ Subhanahu Wa Ta'ala እንተናል ኢሳ አለይሂ ሰላም እንደገና ደግሞ ሙስሊም ነበረ። በእኔና በመልእክተኛዬ አመኑ ብዬ ባዘዝኩ ጊዜ ሐዋርያቶች ምን አሉ? አመንን እኛ ሙስሊሞች መሆናችንን መስክሩ ባላቸው እያለ ይናገራልና እስልምና ነው የሰበከው። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ነቢያቶች ወንድማማቾች ናቸው፣ ሃይማኖታቸው ደግሞ ኢስላም ነው ወይም ደግሞ ሃይማኖታቸው አንድ ነው ብለው ተገልጸዋል ማለት። ስለዚህ ኢሳ አለይሂ ሰላም ሙስሊም ነው፣ ነብይ ነው። ኦኬ እሺ። ኢሳ የአላህ ልጅ አይደለምን? አይባልም? ሊሆን አይችልም? አይደለም። አሁን እዚህ ጋር ኦኬ እሺ አላህ Subhanahu Wa Ta'ala በተከበረው ቃሉ እነዚያ አልመሲህ ኢሳ የአላህ ልጅ ነው ያሉ በእርግጥ ካዱ ነው። ወይም ደግሞ አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ። አልመሲህ ማለት የእስራኤል ልጆች ወይ እኔ ከጌታዬ የተላኩ ወደ እናንተ የተላኩ መልእክተኛ ነኝ እያለ ይናገራል። ስለዚህ ኢሳ አለይሂ ሰላም መልእክተኛ ሰው ባሪያ እንጂ በፍጹም የአምላክ ልጅ አይደለም። የአምላክ ልጅ የለውም። አላህ Subhanahu Wa Ta'ala በሱረቱ ኢኽላስ ላይ በል እርሱ አላህ አንድ ነው፣ አላህ ሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድም ቢጤ አምሳያ የለውም እያለ ይናገራል። አምላክ አንድና ብቸኛ ነው። ልጅ የሚባለው ነገር የፍጡር እንጂ የአምላክ አይደለም። ገብቶሃል? አምላክ አንድና ብቸኛ የሆነ ከእርሱ ጋራ ሌሎች አማልክቶች የሌሉ ብቸኛ የሆነ አምላክ ነው አላህ Subhanahu Wa Ta'ala። ኢሳ አለይሂ ሰላም ደግሞ በተቃራኒው ፍጡር ነው ብለን ነው ምናምን። አምላካችን አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል መሰለህ? በምዕራፍ የት ነበር መሰለህ? ምዕራፍ 3 ላይ አካባቢ ምዕራፍ 3 እንደዛ አካባቢ ምን ይላል መሰለህ? ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم እነዛ የመርየም አልመሲህ ኢሳ የመርየም ልጅ አላህ ነው ያሉ በእርግጥ ካዱ ይላል። وقال المسيح مسيح ምንድነው ያስተማሩ? ያ በኒ እስራኤል እናንተ እስራኤል ልጆች ሆይ ዕቡዱላህ አላህን አምልኩ፣ ረቢ ወረበኩም ጌታዬ ጌታችሁን። طيب انه من يشرك بالله بالله የሚያጋረሰው فقد حرم الله عليه الجنه الله سبحانه وتعالى ጀነትን እርም አደረገበት። ومأواه النار እሳትም መኖሪያው ናት። وما للظالمين من انصار ለበዳዮች ደግሞ መኖሪያቸው እሳት ናት እያለ ይናገራል። ወይም ደግሞ ለበዳዮች ደግሞ ረዳት የላቸውም እያለ ይናገራል። ስለዚህ ኢሳ አለይሂ ሰላም መሲህ የአላህ ባሪያ መልእክተኛ ነው።
አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ እንደውም ምንድን ነው መሰለህ ለየስተንኪፈ መሲሁ እኮ አይጸየፍም አየኩን አብደን ሊላህ ለአላህ ሱብሓነሁ ወተዓላ ባሪያ ከመሆን እያለ ይናገር። ወለመላኢከቱ መላኢካዎችን በተመሳሳይ አልሙቀረቡን የቅርብ ባለሟል የሆኑት እንኳን ራሱ መላኢካዎች አላህ ሱብሓነሁ ወተዓላ ባሪያ ከመሆን የሚጸየፉ አይደለም እንኳን መሲህ እና መሲህ አለይሂ ሰላም የአላህ ባሪያ ነው ፍጡር ነው ብለን እናምናለን። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ቃለት ምንድን አለች መርየም መሰለህ መላእኩ መጥቶ ሲያበስራት ረቢ አና የኩኑ ሊ ወለድ እንዴት ነው ልጅ ሊኖረኝ የሚችለው ስትል ወለም የምሰስኒ በሸር ወይም ሰው ያልነከኝ ሰው እንዴት ለኔ ልጅ ሊኖረኛል ሳለች ሲላት ምንድን ነው ያለችው? ቃለ ከዛሊክ ላሁ የኽሉቁ ማ የሻ አላህ ሱብሓነሁ ወተዓላ የፈለገውን ይፈጥራል። ኢዛ ቀደ አምረን አንድን ነገር መፍጠር በሻ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን አላህ ሱብሓነሁ ወተዓላ ሁን ይለዋል ወዲያውኑም ይሆናል ይላል። ስለዚህ ኢሳ አለይሂ ሰላም መልእክተኛ ነው፣ ሰው ነው፣ ባሪያ ነው፣ ፍጡር ነው። አላህ ሱብሓነሁ ወተዓላ ነብይ አድርጎ መጽሐፍ ሰጥቶ ያመጣው ያስተማረው ነው። እዛው ላይ እንደውም 48ኛው አንቀጽ ላይ ወይዓልሙሁል ኪታብ ወልሂክማ ይላል። ኪታቡን ወይም ደግሞ እንትን አይነት ተውራትና ምንድነው ይሄ መጽሐፉንና ጥበብን ያስተምራል። ወተውራት ወኢንጂል ኢንጂልንም እንደዚሁ ተውራትንም ያስተምራል እያለ ይናገራል። አምላካችን እና ሰው ነው፣ ፍጡር ነው፣ መጽሐፍ ተሰጥቶ የተላከ መልእክተኛ ነው ብለን ነው እኛ ሙስሊሞች የምናምነው። እና እንደዛ ነው። አሁን በመጽሐፍ ላይ አሁን እንደተነቀሽ በቀጣይ ጊዜ ሌላ ጥያቄ ነበረኝ። አሁን እስልምና መጀመሪያም ነበር የመጀመሪያ እምነት እስልምና ነው በሚል ሰዓት የመጀመሪያ እስልምና ኢሳ ከመፈጠሩ በፊት አለ ነው የሚለው አይደል? በእናንተ በቁርአኑ ከኢሳም በፊት እስልምና አለ ነው። የዛን ሰዓት እሺ እስልምና አለ ሰው ሲፈጠር ራሱ እስላም ሆኖ ይፈጠራል ሲል እንዴት ነው ይሄ ነገር? እኮ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። አላህ ሱብሓነሁ ወተዓላ ይሄን ይነግረናል በተከበረ ቃሉ ምን ያመሰለ እነ ዲነ ዐንደላሂ አልኢስላም ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ እነ ዲነ ዐንደላሂ አልኢስላም አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ከ85ኛው አንቀጽ ላይ ደግሞ ወመን የብተጊ ገይረ አልኢስላም ዲነን ከእስልምና ውጭ ሃይማኖትን የሚፈልግ ሰው ፈለን ዩቅበለ ሚንሁ ከእርሱ ተቀባይነት የለውም ወሁወ ፊል አኺረቲ ሚነል ኻሲሪን እርሱ በመጨረሻው ዓለም ከከሳሪዎች ነው እያለ ይናገራል። እና ፍጥረት የተፈጠረ በአንድ ሰው ሲፈጠር ሙስሊም ነው ሲባል እንዴት ነው ሲባል አላህ ሱብሓነሁ ወተዓላ በሱረቱ ሩም ላይ ፈአቂም ወጅሀከ ሊዲን ሐኒፋ ፍትህን ለሃይማኖት ቀጥ አድርገናል ሐኒፍ ለሆነች ወይም ለቀጥተኛው መንገድ እያለ ይናገራል። ፊጥረተ አላህ ለቲ ፈጠረ الناس عليها ሰዎችን በእርሷ ላይ የፈጠረበትን ሃይማኖት እያለ ይናገራል። ሰዎች የተፈጠሩበት ሃይማኖት ያ ነው። ከዛ ላ ተብዲለ ሊኸልቂላህ ይላል። የአላህን ፍጥረት መለወጥ የለም። ذلك دين القيم ይህ ነው ቀጥተኛው መንገድ ወላኪን አክተር الناس لا يعلمون ግን አብዛኞቹ ሰዎች አንድ ሰው ቀስ ብለሽ በዝግታ እንትና አብራርልኝ። እንደ ጋዜጣ ነው ይፈጠንሽ። ይቅርታ እሺ፣ ፈጠንኩ። ሶሪሽ ይቅርታሽ። ቀጥይ። እሺ ምን ቀስ ብዬ ላብራራለህ ነው? እሺ መርሐባ። እሺ አሁን ምንድነው አንድ ሰው ሲፈጠር ሙስሊም ነው አላህ ሱብሓነሁ ወተዓላ ይሄንን ገልጾን በምዕራፍ 30 ከቁጥር 30 ላይ ወደ እውነት ዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ ያለህን ፍጥረት መለወጥ የጋችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዟት ያለህን ፍጥረት መለወጥ የለም። ይህ ቀጥተኛው ሃይማኖት ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። ስለዚህ የሰው ልጅ የተፈጠረው በእስልምና ላይ ነው። እስልምና የተፈጥሮ ሃይማኖት ነው ስንል እዚህ ነው። ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው ኩሉ መውሉዲን ሁሉም የተወለደ ሰው ይውለዱ አለ ፊጥራ በእስልምና ሃይማኖት ላይ ሆኖ ነው የሚፈጠረው። ፈአበዋሁ ቤተሰቦቹ ግን ይሁዳኒሂ ይሁዳ ያደርጉታል አው ይነስራኒሂ ወይም ነሳራ ያደርጉታል ክርስቲያን ማለት ነው። አው ይመጅሳኒ ወይም እሳት አምላኪ ያደርጉታል እንጂ ብለ ያላህ መልእክተኛ ተናግሯል። ስለዚህ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ግን ከጊዜ በኋላ ግን ወደ ሌላ ሃይማኖቶች ሊሄድ ይችላል ነው። ነገር ግን የተፈጠረበት የተፈጥሮ ሃይማኖት አምላካችን አለ በሱረቱል በቀራ ቁጥር 138 እንደተናገረው ሲብገተ አላህ ይላል። ሲብገተ አላህ የአላህን የተፈጥሮ መንከር ያዙ ይላል። ወመን አህሰኑ ሚነላሂ ሲብገተ ከአላህ የበለጠ ደግሞ የተፈጥሮ መንከርን የሚነክር ማን ነው? ወነህኑ ለሁ ዓቢዱን ለእርሱ ደግሞ ለአላህ ሱብሓነሁ ወተዓላ ታዛዦች ነን አምላኪዎች ነን በሉ እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ ላይ ሆኖ ነው ነህ አሪፍ ነው። እኔ የፈለኩትን ጥያቄ ሁለቱንም ተረድቻለሁኝ።
ሶስት የዛን ጊዜ ነብያችን መሐመድ ከመምጣታቸው በፊት እስልምና እስካለ ድረስ ያዛን ጊዜ የእስልምና ሃይማኖት ወይም እንትን መሪ ማን ነው? በማን ነበር? እንዴት ነበር? እቺን ብቻ አብራራ። ነቢያቶች ነበሩ። ነቢያቶች በየጊዜው ነቢያቶች ይላካሉ። አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ልኬያለሁ ይላል አምላካችን አላህ Subhanahu Wa Ta'ala። ለምሳሌ በአዳም ጊዜ አዳም ነው መሪ የነበረው። አላህ Azza wa Jalla በሱረቱል ነህል ምዕራፍ 16 ላይ ምን ይላል መሰለህ? ምዕራፍ 16 ወር እንደዛ መሰለኝ ምዕራፍ 16 ከቁጥር ስንት ነበር ረሳሁት። وصورة النحل مرة فصلت كقطر 36 له ولقد بعثنا في كل أمة رسولا بهلهم ملك تنوش لي ما بهلهم هزبوش لي ملك تنوش اللي كان رسولا ملك تنوش أنا سمعت من بن بلونا استمرت أن يعبدوا الله اللي هنملكه واجتنبوا الطاغوت طاغوتاتهم دغمو وراقوا بلو بما استمر الله سبحانه وتعالى نبياتوችን እንደላከ ይናገራል። እንደዚሁ በምዕራፍ 40 ከቁጥር 78 ላይ እንደዚሁ በተመሳሳይ لقد أرسلنا رسولا በየህዝቡ ሙሉ ውስጥ መልእክተኞችን ልከናን من قبل ካንተ በፊት ይያለ አምላካችን አላህ ይናገራል። ስለዚህ ሁሉም ነቢያቶች ሲመጡ ምንድነው የሚያስተምሩት? አንዱን አምላክ በብቸኝነት አምልኩ፣ ከጣዖታት ራቁ እያሉ ይሰብኩ ነበር። እስልምናንም ሰብከዋን አምላካችን አላህ Subhanahu Wa Ta'ala በጣም ብዙ ቦታዎች ላይ ይሄንን ይናገራል። ለምሳሌ አዳም ነብይ ነው። ነብይ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠይቀው ያ ነብይ አላህ አንተ ያለህ መልእክተኛ ሆይ أو أنت نبي هل كان آدم نبيا نبي الله آدم نبي نبرة قبل سيتيقو نعم أو نبي نبرة مكلم قالوا الله بكت تنجرة نبي نبرة يالو نجرة له مالتنا قلتوا عن سلزي نبي نبرة مري نبرة هذا يسوع من نبرة ما يستمرش سيبر صلاة السجاد سوق صام الله سبحانه وتعالى ندت ندم ينقرأ جنم كذا بوهلا ننوح نيساك نابراهام ناكو كلهم سيمتو أسلمنا የሰበኩት እስልምና ነው ሲሰብኩ የነበረ ሁሉም ነቢያቶች ማለት ይችላል። በኢሳ ጊዜ ኢሳ መሪያቸው ነበረ፣ በሙሳ ጊዜ ሙሳ መሪያቸው ነበረ፣ በአብርሃም ጊዜ አብርሃም መሪያቸው ነበረ፣ በኢሳያቆም ጊዜ በሌሎችም መሪያቸው በጊዜ የሚላከው ነብይ ነበረ ማለት አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ስለሚልክ አሁን ግን መሪያችን ማን ነው ሲባል የአላህ መልእክተኛ አለይሂ ሰላም ወይም ነብይ መሐመድ ናቸው። ምክንያቱም የመጨረሻና የመንደምደሚያ ነብይ ተደርገው የተላኩት እሳቸው ስለሆኑ ማለት ነው። ገብቷል? ሰምተኛል? የሰማው ነው። እስኪ ሌሎችን አብራሪሽ አለው ነው። እሺ ገብቷል? ይሄ ወይስ ልጨምርልህ? ግስት ልጨምርልህ ነው ወገናችን? ይሰማል? አይ ድምጽ ያይዘው ከስር ያላችሁ። እሺ በቃ ሌላ ጥያቄ ያለ መቀጠል ይችላል። ምናልባት እሱ አልተመቸኝም ሊሆን ይችላል። ፈልገኝም እንኳን ሰኪያ